አይ እናንተ ጉድ እኮ ነው። በእኛ የሚናደዱብን ብዛታቸው ይታያቸው እስቲ። እናንተ ብቻ ፍረዱ ማለት ነው። ብሩኬም በእኛ ተናደደ፣ ሀብም ዛሬ ተናደደ በእኛ። ጭራሽ ሀብማ እኮ በቃ የወንድሙ ጥፋት ሆኖ ምንም አልታየውም፣ ምንም አልመሰለውም። ጭራሽ ማኛን ምንድን ነው እናንተ እንደዚህ የሚያደርጋችሁ ብሎ ላይታች ብሎ ነው እንደ ወደ ላይ ወደ ታች አድርጎ የገረፈን ማለት ነው። እኛ በምንሰጠው ሀሳብ አስተያየት እኛ ብሩኬን ትክክል አይደለም እየሰራው ያለው ስራ ብለን ስንናገር እሱ ጭራሽ እኛ ላይ ወረደብን ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ይብዛ። ለቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ እያልኩኝ ዛሬ እንግዲህ ሀብ መጥቷል፣ ብሩኬን በፍፄ ቤት መጥቷል ማለት ነው። ሁላችሁም ካያችሁት እንግዲህ ማለት ነው ሆይ እኔማ ሀብ ግርም ድንቅ ነው ያለኝ ማለት ነው። ሀብማ ጭራሽ ዛሬ የሌለ ነው የፈነጨብን የሌለ ማለት ነው። እንዴ ያ ሰላም ምንድነው? ምን አርጉ ነው የምትለን? ቆይ ሀብ ምን ይሁን ነው? እኛ እኮ ባየነውና በተረዳነው መንገድ ነው ሀሳብ አስተያየታችንን የምንናገረው የምንጽፈው ማለት ነው። በጭራሽ በቃ ሀብ አልወደደውም። እኛ ብሩኬን ተው፣ ለምን እንደዚህ ታደርጋለህ? ሀይሚን ለምንድነው እንደዚህ የምታደርጋት ብለን እዩንም ደግሞ ጀጅ ስናደርጋት አልወደደም። ጭራሽ እሱ ምን እያለ ነው? በቃ እዩን አትንኳት፣ እዩን አትናገሯት፣ እዩ እንክብካቤ ያስፈልጋታል፣ እርጉዝ ነች። በቃ ልጁ የብሩክ የሚሆን አይሆንም፣ በቃ እንክብካቤ ስለሚያስፈልጋት ስለዚህ ደገፍ ደገፍ አድርጓት እንጂ ምንም አትበሏት፣ ሀይሚ ግን ትናደድ እያለን ነው። እኛ ደግሞ ይሄንን አንፈቅድም እያልን ነው። እና ምን ይመስላችኋል ቤተሰብ? እውነቴን ነው የምላችሁ፣ ሀይሚማ ጀግና 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 ሴት ናት። እውነትም እንደው ክላሽም ባይኖራት ሽጉጥም ባይኖራት እውነትም ጀግና ሴት ነች። እኔማ የሀብ ነገር ግርም ምን ያለኝ፣ ብሩኬም ደግሞ ተናዶብናል እንደዛው ማለት ነው። ብሩኬም የተናደደብን እንግዲህ ያው በእኛው ነው ሀሳብ አስተያየት በምንሰጠው ትክክል አይደለህም በምንለው ነገር ነው። እሱም የተናደደው ለምን ተናደደ? እሱ እኔ ልጅ ሆኜ ገና ልጅ አለህ ተባልኩኝ አለ። እኛ ምን እናድርግ ታዲያ? ባየነውና በሰማነው ልክ ነው አይደል እንዴ? መታ ልጅህ ያንተ ነው ስትል እሱም ደግሞ አይደለም ብሎ አላለም፣ እየተልመዘመዘ ነው ገና እውነታውን እንትን አላለም። ስለዚህ እኛ መቆም ያለብን ከተበደለ ጎን ከተገፋ ቆን ነው ምን ቆመው። ስለዚህ ደግሞ እኛ ሁሌም የምናቃት ሁሌም ደግሞ በስራዋ ደምቃ የምትታይ ንግስት ሀይሚ ናት። ስለዚህ እኛ ደግሞ ሁሌም ተተገፋ ጎን ነው የምንቆመው፣ ከሀቅ ጎን ማለት ነው። ብሩኬም አላግባብ ሲነካ ለብሩኬም እንቆምለታለን አይደል? ይሄ ነው እኛ ስናደርግ የነበረው እና ስለዚህ ሀብ ዛሬ ጭራሽ ባስ ብሎ እውነቴን ነው የምላችሁ። በዚህ አጋጣሚ ግን እንትና ማነት ናኒ በጣም ሽንጧን ገትራ ስትከራከር ነበረ ስለ ሀይሚ ለምንድን ነው እንደዚህ የምታደርገው እዩ እያለች። ጭራሽ ሀብ በጭራሽ ምን አገባሽ፣ ምን ይመለከትሻል፣ ምን ቤት ነሽ እያለ ነው። እንደው እኔ የተረዳሁት ነገር ሀብ በዚህ ንግግሩ እውነትም ልጁ የብሩኬ ነው ወይ ብዬ ነው የማስበው። እንዴ በጣም እኮ ነው ያቅራራብን ሀብ። ግን እኔ እንደው እንደ በፊቱ ለእናንተ ምናምን ነገር ልልላችሁ፣ እንደ በፊቱ ልሆንላችሁ ምናምን ነገር። ኧረ ተው እንዴ! ምንድነው ጉዱ? አንዳንድ ጊዜ እኮ እኛ ሀሳብ አስተያየት የምንሰጠው ካየነውና ከምንመለከተው ከሰማነው አንጻር ነው። ስለዚህ ኦዲየንስ ምን ያደርግ? ኦዲየንስ እኮ ያየውን ነው የሚናገረው። አትጻፉ ነው። እንደዛ ከሆነ ቪዲዮ አለመስራት ቪዲዮ አለመልቀቅ ነው እንጂ ጭራሽ እኮ ወንድምክ ጥፋተኛ እንዳልሆነ አያችሁ። የእውነት ሀባን ተፍትሃዊ ብትሆን ማለት ነው ወንድምህን ተቆጥተህ ለምንድን ነው እንደዚህ አይነት ስራ የምትሰራው ብለህ ትቆጣው ነበረ። ጭራሽ እኛን እንደ ኋላ ቀር በቃ ወጣቱ ይስራበት ምናምን ምናምን ነገር። ወጣቱ ይስራበት ምንድን ነው? እኛ እኮ ብሩኬን እየሰራ ያለው ስራ ትክክል አይደለም፣ ለወደፊት የማይመጥን ነው፣ ላንተም ለልጆች የማይጠቅምም እንዲህ አይነት ስራ እያልነው ነው፣ እየነገርነው ነው፣ እየገሰጽነው ነው ከጥፋቱ ወይም ደግሞ ከየሄደበት ካለው ነገር እንዲመለስ እንጂ እኛ ብሩኬን ገደል እየሰደር ነው አይደለም አይደል? እና እናንተ ያለፈባችሁ ናችሁ፣ ምንም አትበሉ፣ እነሱ ወጣት ናቸው ይስሩበት እያልክ ነው። ሀብ እንዲግርም እኮ ነው የሚያረጋችሁ። ብሩኬ ደግሞ እንዳለው ከሆነ ሀይሚ እያናደደች ነው እያበሳጨች ነው ምናምን ብሏል። እውነት ለመናገር መናደድ ካለባት ሀይሚ ነች እንጂ መናደድ ያለባት እውነት ብሩኬ ነው። አስቡት እስቲ፣ ገምቱት እስቲ። ብሩኬ ማለት ነው ከዚህ በፊት ታስታውሱ ከሆነ እዩ ከሰሰችው ሲባል ሀይሚ በጣም ደንግጣ ተደናግጣ መጥሪያ ወረቀቱን ይዛ ወደ ብሩኬ ጋር ስትሄድ ብሩኬ ግን ካዩ ጋር ነበረ። ወይም ደግሞ ከዚህ በኋላ እንዳታገኛት ስትለው ማለት ነው እንዳታገኛት ስትለው እሱ ግን መልሶ አግኝቷት ነበረ። እና ማን ነው መናደድ ያለበት? ሀይሚ ነች መናደድ ያለባት ወይስ ደግሞ ብሩኬ ነው መናደድ ያለበት? እውነቴን ነው የምላችሁ። መናደድ ያለበት ማን ነው? እውነት ሀይሚ ወይስ ብሩኬ? ብሩኬ ምኑ ነው ያናደደ? ጥፋቱ ሁሉ እኮ ያንተ ነው። ጥፋቱን እኛ እየነገርን ነው። ጥፋትህን እመን
ጥፋትህን እያጠፋህ ነው፣ እየሄድክበት ያለው መንገድ እያጠፋህ ነው ስንልህ አንተ ደግሞ እኔ አላጠፋሁም። እንደዚህ አይነት አማርኛ እኮ ነው እየሄድክ ያለውና ሀይሚ አይደለችም ያናደደችህ፣ ራስህን በራስህ ራስህ እያናደድከው ነው። መናደድ ደግሞ ካለባት ሀይሚ ነች የምትናደደው እንጂ እንዳታገኛት ብላህ ምንም አንተ አልሰማህም አይደል? ተው ብላህ አልተውክም። ጭራሽ ሩም እያያዝክ እየጠራሃት ስለ ክሱም ደግሞ እሷን መጠየቅ ከፈለክ ብቻዋን አግኝተህ አይደል? እና ልጁ የምትለው ደግሞ እግዚአብሔር በሰላም ካገላገላት ምንድነው የሚከብድ ነገር እኮ አይደለም። ልጅ እኮ እንኳን አይደለም ምንም ትዳር ያልተመሰረተበት ህይወት ቀርቶ ማለት ነው ትዳር ያላቸው በመልካም ተጋብተው ራሱ የወለዱ ልጆች ሰዎች እኮ ተለያይተው ልጆቻቸውን ያሳድጋሉ። ልጅም ደግሞ ጸጋ ነው እግዚአብሔር ከሰጠህ ለእናትህ ትሰጣችኋለህ። እሷ ደግሞ እኔን ከወደድከኝ እኔን ካፈቀድከኝ ከእንግዲህ በኋላ ከህይወትህ ካስወጣት እዩን ስትልክ አንተ ግን ከህይወትህ ማስወጣት አልፈለክም። ስለዚህ ዞሮ ጥፋተኛ እያደረካት ያለው ሀይሚን ነው። የሀይሚ ጥፋት ግን እኔ ምኑም ጋር እንደሆነ አልታየኝም ነው የምላችሁ። እውነቴን ነው የምላችሁና ብሩኬ ግን ጥፋቱን ሁሉንም ነገር እያዞረ የሚያመጣው ወደ ሀይሚ ነው፣ ወደ ሀይሚ ማለት ነው። አብዛኛው ኦዲየንስ ደግሞ ሀይሚ እያለ ነው። ስለዚህ አንድ ሰው ደግሞ ሀይሚ ያለውና የሚናገሩት ኦዲየንሶች ባዩት ልክ በሰሙት ልክ ነው አይደል? ሀይሚ ጥፋተኛ ብትሆን ኖሮ ሀይሚን ይወቅሷት ነበረ። ነገር ግን ሀይሚ ጥፋተኛ ስላልሆነች ኦዲየንሱ ወደ ሀይሚ ሆነ ማለት ነው። ሲቀጥል ደግሞ እንደው እኔ ማነው ሀብን ስረዳው ብሩኬን ብንደግፈው ብሩኬን ሳይልል እንኳን ጥሩ ሰራህ ብንለው መጥቶ እንደዛ አይልም ነበረ። ግን ሀይሚን ስለደገፈው ኦዲየንሱ ለምንስ ብሩኬን አልደገፋችሁትም ብሎ መሰለኝ መጥቶ እኛ ያለብን ማለት ነው። እኮ ነው ያለብን ማለት ነው። እንዴ በጣም ነው ያበዛው። እና ብሩኬ ለማንኛውም አንተ ነው የተቀየርክባት ሀይሚ ላይ የነገረችን በሙሉ ኢግኖር እየገጨህ ክላስ እያስክ ምናምን እየተገኘ ነው። ስለዚህ ምኑ ነው የሀይሚ ያበሳጨህና የተቀየረችብህ የመሰለህ? ብም ደግሞ እዩን አትናገሩ፣ እዩን ተንከባከቡ እያለ ናኒ ላይ ደነፋ ማለት ነው። ለማንኛውም የወንድምህን ልጅ አይደል እንዲያረገዝኩ የምትለው ልክ ነህ ማለት ነው። አንተ አልተሳሳትክም፣ እኛን የተሳሳት ነው። አይ እዩ እና አክብሩኝ እያለች ነው እንግዲህ ብሩኬ ወንድምን በኩል እንድትከበር ሜሴጅ ደርሶናል። ለማንኛውም አስተያየትን ብትሰጡ ምንም አታመጡም ብላል። እሱም ልክ ነህ ሀብዬኛ ምንም አናመጣም እኮ ሆይ ወሬ ቢያበዙት ጉንጭ ነው የሚያለፋው እንጂ ምንም ነገር የለውም። ስለዚህ ለማንኛውም እኛ እናንተ በሰራችሁት ቪዲዮ ልክ ሀሳብ አስተያየታችንን መስጠት ምንም አንቆጠብም፣ እንሰጣለን የመሰለንን ማለት ነው። እናንተም ደግሞ ደስ እንዳላችሁ ከፈለጋችሁ መስራት ካልፈለጋችሁ ደግሞ ይሄንን ስራ መተውና ማቋረጥ ትችላላችሁ። እኛ ግን ያየንና የሰማነው መናገራችንን እንቀጥላለን ማለት ነው። ብሩኬም እንግዲህ የምትቀጥልበት ከሆነ ብትለምደው ይሻልሃል። ሀሳብ አስተያየታችንን እንሰጣለን። አስመሰልክህንም ተቀጠልክበት ያው እንሄድብሃለን ማለት ነው።